ሊንክድኢን አካውንታችሁ የሆነ ስካም ነገር እየገባ ነው ሎጊን እያደረገ ነው ምናምን ብሎ ስለሚያስብ ቴምፖራሪ ሪስትሪክት ሊያደርግባችሁ ይችላል። ሊንክድኢን አካውንታችሁ ሊዘጋበት የሚችል ሪስትሪክት ሊደረግበት የሚችል ፓስዋርድ ቶሎ መቀያየር ነው። ይህ ቪዲዮ ባለፈው ስለ ሊንክድኢን ኪራይ አንድ ቪዲዮ ሰርቼ ነበርና ከዛ ቪዲዮ በኋላ በጣም የተለያዩ ጥያቄዎች በውስጥ መስመር ይደርሱኝ ነበረ። በቴሌግራም በስልክ የሚያቁኝ ማያቁኝም ከዚህ በፊት ደግሞ ሊንክድኢን ኪራይ እንደ ኤጀንት ሆኜ ሰርቼ ነበር ለአንድ ዓመት ያክልና በዛም የሚያቁኝ ሰዎች በተደጋጋሚ እየጠየቁኝ ያለ ጥያቄ ነው። ያንን ለመመለስ ነው የመጣው። ነገር ግን ሊንክድኢን ለማከራየት ያሰባችሁና እያከራያችሁ ያላችሁ ኤጀንት ሆናችሁ እየሰራችሁ ያላችሁን ይህንን ቪዲዮ እስከ መጨረሻ ድረስ ብትመለከቱት እርግጠኛ ሆኜ የምነግራችሁ ታተርፉበታላችሁ። ሊንክድኢን አካውንት ያላችሁና ለማከራየት ያሰባችሁ ወይም ደግሞ ማከራየት የምትፈልጉ ነገር ግን አንዳንድ ሪስኮች አሉ ብላችሁ እነዛን ማወቅ የምትፈልጉ ከሆነ ቪዲዮውን ተከታተሉ። መጨረሻ ድረስ አጠር ያለች ቪዲዮ ነች። እስከ መጨረሻው ድረስ ተከታተሉትና ከዛ በኋላ ራሳችሁን ውሳኔ ወስኑ። ከዚህ በፊትም ተናግሬ ያውቃለሁ። በተወሰደ ያውቀው ተደረኩት አሾቲቭ ላይ እናገራለሁ። ሊንክድኢን አካውንት ስቀበልም እኔ ያኔ እንደ ኤጀንት ሆኜ ነበር የምሰራ። ያኔ ስቀበልም ሊዘጋ ይችላል። ተጠቀምበት ከሆነ ተጠቀሙበት፣ አሊያ ግን ማከራየት ነው የምፈልግ አልጠቀምበትም፣ አካውንቱ እንዲሁ ዶርማንት የሆነ ነው ካልክ ግን እቀበላለሁ፣ አከራያለሁ ያልኩ ነበር ስቀበል የነበረው እንደ ኤጀንት ሆኜ የምሰራ የነበረው። አሁንም በተደጋጋሚ የምነግራችሁ ሊንክድኢን ኪራይ አይመከርም፣ ባታከራዩት ይሻላል። ምክንያቱም ሙሉ ለሙሉ የመዘጋት ቻንሱ ከፍተኛ ስለሆነ ማለት ወይ ቴምፖራሪ ሊዘጋባቸዋል አያ ደግሞ ፐርማነንትሊ ባንድ የተደረጉ ስለሚችል ባታከራዩት እመክራለሁ። እንደኔ ማለት ነው ይመከራል። እንዳጠቃላይ ዛሬ ይዤላችሁ የመጣሁት ሊንክድኢን አካውንታችሁን ስታከራዩ ወይም ደግሞ ባታከራዩ እንኳን እናንተ የተጠቀማችሁ እያለ ሊዘጋባችሁ ባንድ ሊደረግባችሁ ቴምፖራሪ ሪስትሪክት ሊደረግባችሁ የሚችለው ምክንያቶችን አጠር አድርጌ ልነግራችሁ። ወደ 30 ረዝምባችሁ የመጀመሪያው ሊንክድኢን አካውንታችሁ ሊዘጋበት የሚችል ሪስትሪክት ሊደረግበት የሚችል ፓስዋርድ ቶሎ መቀያየር ነው። ፓስዋርዱን ቶሎ የምትቀያየሩት ከሆነ ሊንክድኢን አካውንታችሁ የሆነ ስካም ነገር እየገባ ነው ሎጊን እያደረገ ነው ምናምን ብሎ ስለሚያስብ ቴምፖራሪ ሪስትሪክት ሊያደርግባችሁ ይችላል። ፓስዋርድ ስትቀይሩ እየዘገያችሁ ለምሳሌ ከ3 ሳምንት ወይም ደግሞ ከአንድ ወር በኋላ ምናምን እያደረጋችሁ ብትቀይሩት አሪፍ ነው። በተደጋጋሚ ከ3-4 ብትቀያየሩ ከሆነ ሪስትሪክት ያደርግባችኋል። ይሄን አብዛኞቻችሁ ታውቃላችሁ። ሁለተኛው ደግሞ ሊንክድኢን አካውንታችሁን የምታከራዩ ከሆነ ካከራያችሁት በኋላ እናንተ አካውንታችሁን የከፈታችሁት ኢትዮጵያ ከሆነ የተከራየው አካል ደግሞ አሜሪካ ወይም ደግሞ ኮሪያ ወይም ደግሞ ቻይና ከሆነ እዛ ሎጊን ሳደርግ ጂኦግራፊካል ኤሪያውን ዲቴክት ያደርጋል። ስለዚህ ኢትዮጵያ የተከፈተው ወይም ኢትዮጵያ ውስጥ የነበረ አካውንት አሜሪካ ላይ ዲቴክት ይደረጋል ኤሪያው ማለት ነው። የዛን የምን ብለው ያስቡታል እነሱ ምንድነው የሚያስቡት? የሆነ ስካም እየገባ ነው ብለው ነው የሚያስቡት። ስለዚህ ያኔም ቴምፖራሪ ሪስትሪክት ያደርጉት ይችላል። በተለይ ደግሞ ስትሮንግ የሆነ ሊንክድኢን አካውንት ካልሆነ ዊክ የሆነ እንትን ከሆነ ቶሎ ነው ሪስትሪክት የሚያደርገው። ወዲያውኑ ሪስትሪክት ሊያደርግባችሁ ይችላል። አጋጥሟችሁ ሊሆን ይችላል። ሶስተኛው ደግሞ ምናልባት ሪስትሪክት ሊያደርግ የሚችለው የተለያዩ የማይሆኑ ሊንኮችን የምትልኩበት ከሆነ ሊንክድኢን አካውንታችሁን ተጠቅማችሁ ለሌሎች ሰዎች ብዙ ጊዜ ስታከራዩት የሚገጥማችሁ ይሄ ነው። አከራይታችሁት ሌላ የተከራየው አካል ያልሆኑ ሊንኮችን ሊልክ ይችላል። ምክንያቱም ይህ ሰው ማን እንደሆነ አታውቁም። የተከራያችሁ አካል ማን እንደሆነ አታውቁም። ሜቢ ስካመር ሊሆን ይችላል ኦር ደግሞ ሰምቲንግ ያው ዞሮ የሆነ ነገር ሊሰራበት ነውና ሊንኮችን ያልሆኑ ሊንኮችን ሚልክ ከሆነ አሁንም ሊንክድኢን ካምፓኒ እንደዚህ አይነት ነገሮችን ዲቴክት ያደርግና ስለማይፈቅድ ባንድ ያደርገው ይችላል፣ ሪስትሪክት ያደርገው ይችላል ቴምፖራሪ። ስለዚህ ከነዚህ ውስጥ አይወጣም። ፓስዋርድ የምትቀያየሩ ከሆነ ቶሎ በተለያየ ሀገር ሎጊን የሚደረግ ከሆነና የተለያዩ ሊንኮችን የምትልኩ ከሆነ ከዛ ደግሞ የማይሆን የተለያዩ ሊንኮችን የምትልኩበት ከሆነ ባንድ ያደርግባቸው ይችላል። አራተኛው ደግሞ የማይሆኑ ፖስቶችን የምትጽፉበት ከሆነ እዛ ጋር የትኛውም ሶሻል ሚዲያ የሚያደርገው ነው። የትኛውም ፖስቶች የማይሆን ፖስት የሊንክድኢን ካምፓኒ የማይፈልጋቸውን ፖስቶች እዛ ጋር ፖስት የምታደርጉ ከሆነ እነሱን ከመረመረ በኋላ ቴምፖራሪ ወይም ማስጠንቀቂያ ይሰጣቸዋል፣ አለ ደግሞ ቴምፖራሪ ሪስትሪክት ያደርገዋል። የመጨረሻ ደግሞ እስከ መጨረሻው ባን ሊያደርግባቸው ወይም ደግሞ ፐርማነንትሊ ሪስትሪክት ሊያደርገው ይችላል። በእነዚህ አካሄዶች ቴምፖራሪ ሪስትሪክት ሊደረግ ይችላል፣ ሙሉ ለሙሉ ደግሞ ባን ሊደረግባቸው ይችላል ማለት ነው። ስለዚህ እኔ እንደ ምክር ለማከራየት ያሰባችሁ ሰዎች እናንተ ብትጠቀሙበት። ሊንክድኢን ላይ በጣም ብዙ ስራዎች ነው ያሉት። በጣም ከየትኛውም ሶሻል ሚዲያ በተለየ ሁኔታ ሊንክድኢን ጋር በጣም ብዙ ስራዎች ነው ያሉት። ኮንሲስታንት ሆናችሁ ብትሰሩበት እዛ ጋር በደንብ መጠቀም ትችላላችሁ ሊንክድኢን አካውንት ላይ ማለት ነው። ታከራዩት ከሆነ የሆነ ጊዜ መዘጋቱ አይቀርምና ከሚዘጋባችሁ እናንተ ተጠቀሙበት። ምናልባት 3-4 ካላችሁ እና ለጊዜው በቃ እቺ ፓሲቭ ኢንካም ፈልጋችሁ በጣም ተቸግራችሁ ፈልጋችኋት ከሆነ የምትጠቀሙበትን ሳይሆን የማትጠቀሙበትን አካውንት አከራዩት ማለት ግን አልፈልግም፣ ግን ያው ግዴታ ከሆነ እንደማለት ነው። ከዚህ ውጭ ከሆነ ግን ምንም ግዴታ ከሌለባችሁ እንዲሁ ዝም ብላችሁ ኖርማል አካውንት ሊመለስልኝ ይችላል ብላችሁ አስባችሁ ከሆነ ግን አታከራዩት። የሆነ ጊዜ አካውንቱ ኦልሞስት ሲመለስላችሁ በሆነ ነገር ተመቶ ነው የሚመጣውና ከሆነ ጊዜ በኋላ ያስቸግራችኋል፣ ሊጠፋባችሁ፣ ኢሜይላችሁ ሁሉ ሀክ ሊያደርጓችሁ ይችላል፣ ሙሉ ለሙሉ ሊወሰድባችሁ ይችላል። በእነዚህ ምክንያት አካውንታችሁ ባን ሊደረግ ይችላል፣ ሪስትሪክት ሊደረግ ይችላል። ምናልባት ሪስትሪክት ያደረገባችሁ ሰዎች ግራ ከገባችሁ
ኮሜንት ላይ ፓርት 2 ሪስትሪክት ሊፍት ማድረጊያ ወይ ደግሞ ሪስትሪክሽናችንን የምናስወግድበት ፓርት 2 ስራልን ብላችሁ ኮሜንት ላይ ጻፉልኝ። ፓርት 2 ሪስትሪክት የሆነባቸውን አካውንቶች እንዴት ማስለቀቅ እንዳለባችሁ ሙሉ ለሙሉ በደንብ ሊንኮችን ይዤ መጥቼ እሰራላችኋለሁ። ለዛሬው ቻው።